ማንኛውም ሰው ዱንያዊም ይሁን አኺራዊ ስኬትን ለማግኘት ሲያስብ መመልከት ከሚያስፈልጉት ጉዳዮች ውስጥ ከማን ጋር ነው ማሳካው የሚለው ዋነኛው ነው። ስደክም የሚያጠነክረኝ፣ ነገሮች ሲወሳሰቡ አብሽር የሚለኝ፣ ቀዳዳዎችን የሚደፍንልኝና ወደ መልካም የሚመራኝ ማን ነው? በአጠቃላይ ማንን ነው ጓደኛ የማደርገው መመለስ አለበት። በኢስላም ጓደኝነት ከመዝናናትና አብሮ ከመዋል በብዙ የራቀ ደረጃን አግኝቷል። መልእክተኛው ሰው በጓደኛው ዲን ላይ ነው፣ አንዳችሁ ማንን ጓደኛ አድርጎ እንደሚይዝ ይመልከት ብለው ጓደኝነትን ከፍ አድርገው ከዲን ጋር አያያዙት። አንዳችሁ አላመነም ለራሱ የወደደውን ለወንድሙ እስከሚወድ ድረስ ብለው የእምነት አንዱ አካል ለወንድምህ ማሰብህ መሆኑን ገለጹ። መተጋገዝ ሌላኛው መገለጫ እንደሆነ ሲናገሩ አማኝ ለአማኝ እንደ ህንፃ ነው፣ አንዱ አንዱን ያጸናዋል አሉ። በሌሎችም ሐዲሶች ጓደኛ ወይም ወንድም ለስኬታችን እንደሚያስፈልግና ትኩረትን ሰጥተን እንድንመርጥም ተነግሮናል። ጓደኛህን ንገረኝ ማንነትህን ነግርሃለሁ፣ አንተ ማለት አብረህ የምትውላቸው 5 ሰዎች ውጤት ነህ የሚሉ አባባሎችም ይህን የሚደግፉ ናቸው። ከመልእክተኛው ጋር የነበሩ ሰሃቦችም ለሚወዱት አካል ዋጋ መክፈልንና ጸንቶ መቆምን በሚገባ አሳይተዋል። ከሰሃቦች ግን አንድ ለየት ያለ ሰው ነበር። ለመልእክተኛው ባልደረባቸው ብቻ አልነበር፣ ከአላህ ቀጥሎ ጥላ ጋሻና አማናም ነበር። መልእክተኛው ወዳጅን ቢይዝ ኖሮ እሱን ወዳጅ አድርጌ ይይዝ ነበር፣ እሱ ግን ወንድሜና ባልደረባዬ ነው ያሉለት ሰሃቢይ ነው አቡበከር አስሲዲቅ። የተጠቀሙት ቃል ኸሊል የሚለውን ነው። ለው ኩንቱ ሙተኺዘን ኸሊላን ለተኸዝቱ አባ በክሪን ኸሊላ ወላኪነሁ አኺ ወሳሂቢ። ኸሊል የውዴታ ከፍተኛው ደረጃ ነው። አላህም ኸሊልነትን ለኢብራሂምና ለነቢያችን ብቻ ነው የሰጠው። አቡበክር እንዴት ይህን ደረጃ አገኘ? የምናነሳው ስለ ህይወቱ የግል ዒባዳዎቹና መሪነቱ ሳይሆን ኸሊልነትን ሊያስገኘው የነበረውን በጓደኝነትና ወንድምነት የሰራቸውን ገድሎች ነው። መልእክተኛው ከመልካም ሰው ጋር የተቀማመጠን ሰው ልክ ከሽቶ ሻጭ ተቀማጭ ጋር አመሳስለውታል። ወይ ከሽቶ ይሰጥሃል ወይ ከሽታው ታገኛለህ። ታዲያ አንድ ሽቶ ሻጭ ሌሎች ሻጮች ያላቸውን አሟጠው ቢሰሩ የሱን ሽታ የማይደርስ ሽቶ የሚሸጥ ከሆነስ? አስሲዲቅ ልክ እንደዛ ውድ ሽቶ ሻጭ ነው። እኛ አቡበከር ላይ እንደርሳለን? እውነታው አንደርስም ነው። ነገር ግን መንገዱን እንከተላለን። በቻልነው አቅም ምርጥ ወንድም ወይም ጓደኛ ለመሆን እንጥራለን። ምናልባት አላህ አቡበክር ከሰራው የተወሰነውን ይወፍቀን ይሆናል። የሱን ፈለግ መከተል የምትመኝን ልብም አላህ ይመነዳታል። መንገዳችንን እንደመረጥ ነው ወዳጆቻችንንም እንምረጥ። ቅድሚያ ግን ሰዎች እንዲሆኑልን የምንፈልገውን ራሳችን እንሆን። አላህንም ስንረሳው የሚያስታውሰንን፣ ስንደክም የሚያጠነክረንን፣ ዱንያ ስትፈትነን የሚመልሰንን ወዳጅ እንዲሰጠን እንለምነው። አቡበክር እውነተኛ ወዳጅ። ይቀጥላል። الرحمن الرحيم الأخلاء يومئذ بعضهم لبعض عدو إلا المتقين